በሀገራችን በአዋጃችን እንደሰፈረው የሽብር ድርጊት ማንኛውም ሰው የፖለቲካ፣ የሃይማኖት ወይም የርዕዮተ ዓለም ዓላማን ለማራመድ በማሰብ ህዝብን ወይም የተወሰነ የህብረተሰብ ክፍልን ለማሸበር ወይም መንግስትን፣ የውጭ ሀገር መንግስትን ወይም ዓለም አቀፍ ድርጅትን ለማስገደድ በሰው አካል ላይ ከፍተኛ ጉዳት ያደረሰ፣ የሰው ህይወት ለአደጋ ያጋለጠ፣ ለሽብር ድርጊት ድጋፍ ማድረግ፣ ለሽብር ድርጊት ማነሳሳት፣ ከሽብር ወንጀል ጋር የተገናኘ ንብረት መያዝ፣ በጠቋሚና በምስክር ላይ የሚፈጸም ወንጀል፣ በዳኝነትና ህግ አስፈጻሚ አካላት ላይ ስለሚፈጸም ወንጀል፣ አሸባሪ ድርጅትን መምራት፣ አባል መሆንና መሰልጠን ሁሉም ተመጣጣኝ ቅጣት ተደንግጎላቸው ይገኛል። እኛ የፍትህ ስርዓቱን የምንመራ አካላት ማሰላሰል ያለብን አገራችን ዜጎቿን ከሽብር ጥቃት እና ስጋት ለመጠበቅ ያወጣችውን ህግ በተግባር እየፈጸምን ነው ወይ የሚለው ነው። ከላይ በአዋጁ የተዘረዘሩ ድርጊቶችን ወንጀሎች ሲፈጸሙ እየወሰድን ያለነው ተመጣጣኝ ቅጣት ምንድን ነው በሚለው ጉዳይ ላይ በትኩረት ማየት ይገባናል። የለውጡ መንግስት ከዲሞክራሲ ምህዳሩ መስፋት አኳያ ያሳየውን ታጋሽነት ጥቂት ህግና ስርዓት የማያከብሩ በአንድ በኩል የፖለቲካ በሌላ በኩል የነውጥና የለየለት ሽብርተኝነት ዘውግ እንደ ቦታው ጊዜውና ጥቅሙ ይዘው የሚጓዙ አካላት በዜጎች ውድ ህይወት፣ ንብረት እና በአገር ደህንነት ቁማር ሲጫወቱ አይናችን እያየ ማለፉ ለምን የሚለው ጉዳይ በሚገባ መመለስ ይገባናል። ይህን ጉዳይ በአመለካከትና በተግባር በጥቅም በጎጥና ሸጥ ሃይማኖት፣ ብሔር ተጋርተውና ተጣብተው ቀን ከኛ ጋር ከመጋረጃ ጀርባ ከአጥፊ ቡድን ጋር የሚመክሩ በውስጣችን ተሰግስገው የመሸጉ አካላትን ጉዳይ ከኛ መነጽር እይታ ውጭ ናቸው ወይ የሚሉ ጉዳዮችን መመርመርና በአጽንኦት አይቶ አቅጣጫ ማስቀመጥ ያስፈልጋል።